ብዙ ስለ ሙዚቃው ባናወራም አንዳንድ ነጥቦችን እናነሳሳለን። ኢትዮጵያዊነት፣ ታሪክ፣ የማንነት ጥያቄ፣ አንድነት ብዙ ጊዜ ደጋግመህ የምትጎበኛቸው ርዕሶች ናቸው። ለምን? ምክንያቱም ደጋግመን ልናስብበት የሚገባ በጋራ ጉዟችን ላይ የገጠመን ችግር ነው ብዬ አስባለሁ እና ይህንን አስተካክሎ ለመሄድ ደግሞ ሁላችንም ይህን ጉዳይ ቅድሚያ ልንሰጠው ይገባል ብዬ አስባለሁ። ምክንያቱም ተያይዘን መራመድ ካልቻለን ተያይዘን መውደቅ ነው የሚቀጥለው ነገር እና ይሄ ደግሞ እንደ አንድ ዜጋም እንደ ትውልድም አካል ሁላችንም የሚያሳስበን ነገር ነው። ወደሚቀጥለው ነገር ለመሄድ መጀመሪያ መጥራትና መሰራት ያለበት ነገር አለ እና ለዚህ ደግሞ ሁሉም ትውልድ ሊሳተፍበት የሚገባ ከምንም በላይ ደግሞ ታላላቆቻችን ሊያስቡበት የሚገባ እኛን መንገድና አቅጣጫ ለማሳየት ይሄ ደግሞ አሳሳቢ ነው። ምክንያቱም አገር ሲኖር ነው ሁሉ ነገር ሊኖር የሚችለው። እዚህ አንፃር ነው እንደዛ ማድረግ። የአሳሳቢነቱን ቀዳሚነት ብዙዎች የሚስማሙ ይመስለኛል። በአገር ውስጥ ያሉ የፖለቲካ ልዩነቶች፣ አወዛጋቢ ሁኔታዎች፣ መልካም ያልሆኑ ሁኔታዎች እንዳይፈጠሩ ያደርጋል የሚለው ስጋት በብዙዎች ያድራል። በአገር ውስጥ ተቀስቅሶ የነበሩ ቀውሶችም የቅርብ ጊዜ ትውስታዎች ናቸውና ያን ስጋት ብዙዎች ሊጋሩ ይችላሉ። የታሪክ ንባብ ግን ታሪክ እንደ ጸሐፊውም የሚወሰድበት እንደ ፍላጎት ማስፈጸሚያም የሚወሰድበት ጊዜ አለና ያንተ በታሪክ የምታነሳቸው ባለ ታሪኮቻችንን ጨምሮ አጉልተህ የምታወጣቸውን በሌላ አይን ወይም ባለመስማማት የሚመለከቱ ወገኖች መኖራቸው የአደባባይ ጉዳይ ነውና እሱ እንዴት ትመለከታለህ? በሁለት ነገር ነው። አንደኛው ለመረዳት መፍቀድ እና አለመፍቀድ፣ ሌላው ደግሞ ለመረዳት መቻልና አለመቻል እና አንድ ነገር ለመረዳት መፍቀድ ሲኖር ነው የነገሩን ጥልቀት ያለውን ችግሩን መጠንም አይቶ መፍትሄውንም ለማየት የሚቻለው። በተዘጋ ልብ ምንም እውነት አይገለጥም። ስለዚህ አንድም ካለመረዳት ነው፣ አንድም ደግሞ መረዳት ካለመፈለግ ነው። ይህ ግን ለምን ሆነ አይባልም፣ ሆኗል። እንዴት መሆን አለበት ነው። ምን ይሻላል? እንዴት ብናረግ ይሻላል? በጥበብ ስራዎች መነጋገር ይቻላል ብለህ ታምናለህ? በጥበብ ስራዎች መነጋገር ይቻላል። ጥበብ ትልቅ መሳሪያ ነው። ኪነ ጥበብ ትልቅ መሳሪያ ነው እና እንደ አጋጣሚ ደግሞ እኔም በዚህ ሙያ ውስጥ ስላለሁኝ ስለተፈጠርኩኝ በተቻለ መጠን ያን ስሜት ለማሳደር ነው የሞከርኩት። ቀደም ብዬ የጠቀስኩት የኢትዮጵያዊነት ጉዳይ በብዙ ስራዎችህ በቀደሙ አልበሞችህ ተመላልሶ ተነስቷል። በተለያየ መንገድ በተለያየ ሁኔታ አሁን በገለጽከው ጥልቅ ስሜት ይነሳል። ኢትዮጵያዊነት ለአንተ ምንድን ነው? ማንነት ነው ለኔ ኢትዮጵያዊነት። እንደዚህ በእውነት ስብስብ ያለ ጥያቄ ነው የጠየቀኝ። እንዴት በብዙ ነገር ልትገልጸው ትችላለህ? ምንድነው ቀድሞ የሚመጣል ኢትዮጵያዊነት? ምን ይላል ጸጋዬ ገብረመድህን ጴጥሮስ ያቺን ሰዓት የሚለው ግጥም ላይ አቡነ ጴጥሮስ ኢትዮጵያን ሲገልጿት ምን ይላሉ? በልጅነታቸው ጀምሮ የነበራቸው ትዝታዎች ለግትላሜ ትንሽ ግጦሽ ከናዳ ጫፍ ሳር አጨዳ ከጅግራ ጋር መተሻሸት ከቆቅና ከምናምን ያሉ የልጅነታቸው በወንዙም በሸንተረሩም በቀቤውም ያለፉትን ሰብስበው ከተናገሩ ያችን ነው ኢትዮጵያ ምላት ይላል። ይሄ በአንድ ጊዜ ተሰብስቦ የተፈጠረ ስሜት አይደለም። የለም ስላልከውም ላይኖር አይችልም፣ አለ እና ከዛ እውነት ጋር እንድንገናኝ ስለምፈልግ ነው። ስለዚህ አገር በብዙ መንገድ ይገለጣል። ይሄኛው ደግሞ ይበልጥ ይማርከኛል። ባህሉን ወጉን የሚመለከቱት የኖርነው ነገር ቅይጥነታችንስ አሁን ያነሳኸውን ነገር እንደየህይወት ልምዱ የተለያየ ሰው በተለያየ መንገድ ያየዋል። ማነሳቸው የፖለቲካ አንድምታ ያላቸው ሁኔታዎችን ቅኝቶችን መመልከታቸው አይቀርም። እንደ ማን ነው የሚባለው ሰው እኔ ለራሴ ማንነት የምገልጸው ከሌላው ኢትዮጵያዊ ማንነት ጋር ቢለያይ በጣም የብዙ ብሔረሰቦች የብዙ የተለያየ ባህልና ወግ ውስጥ ያደጉ ሰዎች እንደመኖራቸው ወጥ ለመሆን አለመቻሉ ይሄ ኢትዮጵያዊነትም እኔነትም በራስ መንገድ መገለጹ
ምን እንዲወስዱልህ ትፈልጋለህ አንተ የብዙዎች ነው ብለህ የምትገልጸውን ነገር? ማው እንግዲህ ቅይጥ ነገር እኮ በጣም ጠቃሚ ነው። ያልተቀየጠና ያልተቀላቀለ ነገር የለም በዓለም ላይ። እንደውም እንግዲህ አሁን እናንተ በምትኖሩበት ሀገር የብዙ ቋንቋዎች፣ የብዙ ሰዎች፣ የብዙ አገር ሰዎች ተሰብስበው ደግሞ ይሄንን ያህል ሀገር መፍጠርም ይቻላል። እኛ ደግሞ ላለን ሀገር በዛ ቦታ ላይ በተወለድንበት ቦታ ይሄ ስሜት መፍጠር እንዴት ያቅተናል? የነበረ ነው ደግሞ ተመልሰን እያበላሸ ነው ሄድን እንጂ እኮ ነበረ፣ አሁንም አለ እና ያ ትልቅ ነገር ነው። ሁለተኛ የሰው ልጅ ወደ ስልጣኔ ሲያመራ ትልቁ ስልጣኔ ለኔ የሰው ልጅ ሲከባበር፣ አንዱ የአንዱን መብት ሲያከብር በዚህ መንገድ ይገለጻል። የመጀመሪያው ስልጣኔ እሱ ነው ለኔ እና የብዙ ስብጥር ውጤት ነው ሁላችንም። ወርደን መቼም ከዚህ ተወለድኩ አንባባልም። የምናውቀው ነገር ነው። በቃያችንም የኖርነው በዚህ መንገድ ነው እና ይሄ የሚመርጡስ ጠቃሚ ነገር ነው። እሱን መንገድ ለሚመርጡስ የግድ አንድ መንገድ ላይሆን ይችላል። እንግዲህ እሱን መንገድ የሚመርጡ ሰዎች እንዳስተሳሰባቸው ነው። ላይዋጥላቸው የሚችሉ ሰዎች አሉ። መከባበር ማለት የእነሱንም ሀሳብ ማክበር ነው እንደ ሀሳብ። ግን ዋስትና ያለው ሀገር ያስፈልገናል አሁን። ምክንያቱም ህልውናችን ስለሆነ በዚህ ጉዳይ ላይ ብዙ ነገር እኮ ዛሬ አይደለም ኢትዮጵያ የተጀመረው፣ የነበርንበት ነው። ሁላችንም የሁሉም ነገር ቅይጥ ነው ሁላችንም እና የተዋበ ሀገር የተጀመረውን የበፊቱን ጥሩ ነገር ወስደን የተበላሸውን አስተካክለን ወደፊት መራመድ አለብን። ከዚህ እዛው መልሶ የሚይዘን ነገር ላይ መሄድ ይሄ ኋላ ቀርነት ነው እና መሰልጠን አለብን፣ መራመድ አለብን። መጀመሪያ ሰዎች መብላት ሲችሉ ማሰብ ይችላሉ። የሰው ልጅ ከመሰረታዊ ፍላጎቱ በታች ከኖረ የምግብ የመጠለያ እና የመሳሰሉት መሰረታዊ ነገሮች ካልተሟሉ በፍልስፍናም በአእምሮንም የተሰጠውን ጭንቅላት ተጠቅሞ ብዙ ነገር ለመራመድ አይችልም። እዛ ጋር ነው ያለነው አሁን እና ምን እንደሚያስቡ ደግሞ በደንብ ሊያስቡበት ይገባል ሁሉም ወገኖች። በአእምሮም በአስተሳሰብ ልዕልና መራመድ አለብን። ተመልሰን እዛው መርገጥ የለም። ብዙ ነገር አጥብተን እኮ የሰራነው ነገር ነው እንደገና እየተናደ እንደገና እዛው መሄድ ይልክ አይደለም። ነፃ አስተሳሰብን ስለማራመድም ነፃ ስለመሆንም የሚመለከቱ ጭብጦች ነው ያነሳ ያለው። በጥበብ ስራዎች ቅድም መነጋገር ይቻላል ብለሃል። ሰዎች ነፃነታቸውን ወይም ደረሰብን የሚሉትን በደል ለመገለጫነት የሚጠቀሙ ይመስላል የጥበብ ስራዎችን፣ ያንተን ስራዎች? በመጀመሪያ የምታደርገውን ነገር በጥራት አመጣጥነህ የምትፈልገውን ሀሳብ ምን ያህል ይገልጻል የሚለው ነገር ላይ ብዙ ጊዜ ታጠፋለህ። ከዛ በማንኛውም ሁኔታ ደግሞ መቼም አብዛኛው ሰው ሊቀበለው ይችላል እንጂ የማይወደው ደግሞ ክፍል ሊኖር ይችላል። ትልቁ ነጥብ አንድ የሚያደርገን ብዙ ነገሮች አሉ። እኔ አንድ ሰው ነኝ። Old Amharic vibes በተለያየ ብሔር ቋንቋ ውስጥ እዛ ጋር ስትጫወት ሁሉም እኔ ነኝ ማለት ነው። እኛም እንደዛ ነን። የሚታይ ነገር ነው እኮ ያንን ነገር ነውና በዛ መጠን ነው ማየው። እስቲ ፈታ ወዳሉት እውነቶች እንምጣ። የሀገር ጉዳይ የታሪክ ጉዳይ ያነሳን ነውና ጠንከር ባለ ስሜት ከመነጋገር